የሌላው ስኬት ያቃጥልሃል? የሰው እድገት ሲሰማ ውስጥህን ይረብሸዋል? ተጠንቀቅ። ይሄ ስሜት ሕይወትን ብቻ ሳይሆን ጤናህንም እየበላው ነው። ጤናማ ልብ ለሥጋ ሕይወት ነው። ቅናት ግን አጥንትን ያበሰብሳል። አየህ፣ ቅናት ለሌላው ሰው የሚሰጥ መርዝ መስሎ አንተ የምትጠጣው መርዝ ነው። የሰውን ስኬት እያየህ በከንቱ ስትቃጠል የአንተን ሕይወት የሚገነባውን ኃይል ጨረስከው ማለት ነው። በሰው ስኬት ደስ ይበልህ፣ ያኔ በረከቱ ወደ አንተም ይመጣል። የሰው ስኬት ያንተን ውድቀት አያመለክትም። ጤናማ ልብ ይኑርህ፣ ያኔ በሰውነትህም በሥራህም በሕይወትህም ሰላም ታገኛለህ። አጥንትህን ከሚያበሰብሰው ቅናት ይልቅ ልብህን የሚያለመልመውን ፍቅር እርካታ ምረጥ። ዛሬ ልብህን ከቅናት አጽዳው፣ ሰላም ይመለሳል። ይህ መልእክት በጭንቀት ላሉ ጓደኞች እንዲደርስ ሼር አድርገው። አንተ ለሰው ስኬት ምን ይሰማሃል?